ይህ ማሳጅ ነው ወይስ ተአምር? የዓለማችን ቁጥር 1 ስትሪመር አይሾስፒድ በጋና 10 ሴቶች መሃል ገብቶ ምን ሆነ? በሚሊዮኖች የሚቆጠሩ ሰዎችን አፍ ያስከፈተውና ፕሬዝዳንቱ ሳይቀር ጣልቃ የገቡበትን ያ ሚስጥራዊ የሺያ ቅቤ ሙዚየም ዝርዝሩን ይዘንላችሁ መጥተናል። በአሁኑ ሰዓት መላው ዓለም በአግራሞት እያዩ ያለው ቪዲዮ ከጋና የመጣ ነው። ዝነኛውና አነጋጋሪው ስትሪመር አይሾስፒድ በአፍሪካ ጉዞ ማጠቃለያ ላይ የገጠመው ነገር ከማንኛውም ሰው ግምት በላይ ሆኗል። በአክራ ከተማ የሚገኘው የሺያ ቅቤ ሙዚየም ውስጥ የተከናወነው ድርጊት ይህ ማሳጅ ነው ወይስ ተአምር የሚል ጥያቄን አስነስቷል። ስፒድ ለ5 ሰዓታት የቀጥታ ስርጭት ካደረገ በኋላ በደረሰበት ከፍተኛ ድካም ራሱን ስቶ ገነት ውስጥ ነኝ እስኪል ያስጮኸው ያ ሚስጥራዊ የንጉሳዊ ሕክምና ምን ነበር? ወደ ዝርዝሩ ከመግባታችን በፊት እንደዚህ ያሉ ዓለምን ያስገረሙ ሰበር መረጃዎችና አስደንጋጭ ዜናዎች በየቀኑ እንዲደርሷችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። የደወል ምልክቷንም በመጫን የቻናላችን ቤተሰብ ይሁኑ። ቪዲዮንም ላይክ ማድረጋችሁ እንዳትረሱ። ካሜራዎች የቀረጹት ምስል እጅግ አስገራሚ ነው። 10 ወጣት የጋና ሴቶች አይሾስፒድን ከበውት ይታያሉ። በጋና ይህ አይነቱ የሺያ ቅቤ ሕክምና የሚሰጠው ለታላላቅ ነገሥታት፣ ለንግሥቶችና ከጦር ሜዳ ለሚመለሱ ጀግኖች ብቻ ነበር። ሴቶቹ መንፈስን የሚቆጣጠር ዜማ እያዜሙ በእጃቸው የለሰለሰውን ትኩስ የሺያ ቅቤ በስፒድ አካል ላይ ሲቀቡት የታየበት ትዕይንት በሚሊዮኖች የሚቆጠሩ ሰዎችን አፍ አስከፍቷል። ጉዳዩን ይበልጥ ትልቅ ዜና ያደረገው የጋናው ፕሬዝዳንት ጆን ማሃማ በጉዳዩ ላይ የሰጡት መግለጫ ነው። ፕሬዝዳንቱ እንዳሉት ልጆቼ ቪዲዮውን አሳይተውኛል፣ ስፒድ አፉን ከፍቶ ማሳጅ ሲደረግለት አይቼዋለሁ በማለት በይፋ ተናግረዋል። ፕሬዝዳንቱ አክለውም ይህ ልጅ ለተጨማሪ ማሳጅ ወደ ጋና መመለሱ አይቀሬ ነው ማለታቸው ሙዚየሙ ከባህላዊ ማዕከልነት ወደ ሀገራዊ ኩራት እንዲቀየር አድርጎታል። ይህንን ሁሉ ዓለም አቀፍ ትኩረት የፈጠረችው የቀድሞዋ የጋና የውበት ንግሥት ሃማማ ሞንቲያ ናት። እንደ አውሮፓውያን አቆጣጠር በ2006 የሚስ ማላይካ የውበት ንግሥት የነበረችው ሃማማት የ7ኛ ትውልድ የሺያ ቅቤ አምራች ቤተሰብ አባል ናት። ሃማማት የቤተሰቧን ጥንታዊ ጥበብና ታሪክ ለማስቀጠል በ2019 ይህንን የሺያ ቅቤ መንደርና ሙዚየም የከፈተች ሲሆን የአፍሪካ ሴቶች ድካምና ጥበብ ለዓለም መታየት አለበት የሚል ጽኑ እምነት አላት። ይህ ሙዚየም የቤተሰቧን ትውፊት ለዘመናዊ ዓለም ያስተዋወቀችበት ትልቅ ዕድል ሆኗል። ሙዚየሙ በውስጡ 21 አይነት የሺያ ቅቤ ዝርያዎችን ይዟል። ከሴኔጋል፣ ከጋናና ከሌሎች 21 የአፍሪካ ሀገራት የተሰበሰቡት እነዚህ ቅቤዎች እያንዳንዳቸው ለየት ያለ መፈወስ ኃይል አላቸው። አንዱ ለቆዳ፣ አንዱ ለጉንፋን፣ ሌላኛው ደግሞ ለወሊድ ጊዜ መቅለል መድኃኒት ይሆናሉ። ሙዚየሙ ጎብኚዎች እነዚህን ቅቤዎች በገዛ እጃቸው እንዲያመርቱ ዕድል የሚሰጥ ሲሆን የአፍሪካን ጥንታዊ የሕክምና ጥበብ ለዘመናዊ ዓለም እያሳየ ይገኛል። የአይሾስፒድን ቪዲዮ ተከትሎ ሙዚየሙ እስከ ሚያዝያ ወር ድረስ ሙሉ በሙሉ ተይዟል። እናንተስ በዚህ የንጉሳዊ ማሳጅ ላይ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስፍሩልን። ለዛሬ ያዘጋጀነው መረጃ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትዘነጉ። እንዲሁ ሌሎች ድንቅ መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን በድጋሚ እናስታውሳችሁ።